ዛሬ ስለ አንድ አዲስና ተወዳጅነት እያተረፈው ስላለው የትምህርት መተግበሪያ ላወራችሁ እፈልጋለሁ። ስሙ ጋውዝ ይባላል። ተማሪዎች የቤት ስራቸውን በቀላሉ እንዲረዱና እንዲሰሩ የሚያግዝ በአርቲፊሻል ኢንተለጀንስ የሚሰራ መድረክ ነው። ግን ጋውዝ ከየት መጣ? ከቲክቶክ ባለቤቶች ጋርስ ምን ግንኙነት አለው? ዛሬ ሁሉንም እነግራችኋለሁ። እስከ መጨረሻው ተከታተሉ። እንግዲህ ጋውዝ የትምህርት ቴክኖሎጂ መድረክ ነው። ዋና ዓላማው ተማሪዎች የቤት ስራ በሚሰሩበት ጊዜ የሚገጥማቸውን ችግር መፍታት ነው። ሂደቱ በጣም ቀላል ነው። ተማሪዎች የቤት ስራቸውን ጥያቄ ፎቶ አንስተው አፕሊኬሽኑ ላይ ይጭኑታል። ከዚያም ጋውዝ በሰከንዶች ውስጥ የጥያቄውን መልስና መፍትሄ ሐሳብ ደረጃ በደረጃ ይሰጣቸዋል። ይህ ማለት ተማሪ መልሱን ብቻ ሳይሆን አሰራሩንም ይማራል ማለት ነው። አሁን ደግሞ ወደ ዋናውና ብዙዎች ወደማያውቁት ነጥብ እንለፍ። ጋውዝ የማን ነው? ምናልባት አንዳንዶቻችሁ አዲሱ የጋውዝ ስሪት የባይት ዳንስ ኩባንያ ስሪት እንደሆነ ሰምታችሁ ይሆናል። አዎ ትክክል ናችሁ። ባይት ዳንስ የታዋቂው ቲክቶክ እና ላርክ አባት ኩባንያ። ባይት ዳንስ ቀደም ሲል ክላስሩም የሚባል የትምህርት መተግበሪያ ነበረው። አሁን ግን ይህን መተግበሪያ ወደ ጋውዝ በመቀየርና በማሻሻል በዓለም አቀፍ ደረጃ ለተማሪዎች እያቀረበ ይገኛል። ስለዚህ ጋውዝ ከትልቅና ልምድ ካለው የቴክኖሎጂ ኩባንያ የመጣ አስተማማኝ መተግበሪያ ነው ማለት እንችላለን። ጋውዝ ከሌሎች የኤአይ የቤት ስራ መተግበሪያ አፖች የሚለይበት ዋናው ነጥብ ደግሞ ይህ ነው። አፕሊኬሽኑ ኤአይን ብቻ አይጠቀምም። አብሮ ከኤአይ ጋር በእውነተኛ ህይወት ያሉ የትምህርት ባለሙያዎችን ያካተተ ነው። ይህ ማለት አንደኛ ኤአዩ መልሱን በፍጥነት ይሰጠዋል። ሁለተኛ መልሱ ካልገባው ወይም ግልጽ ካልሆነለት በቀጥታ ከእውነተኛ አስተማሪዎች ጋር በመገናኘት ጥያቄውን መጠየቅ ይችላል። ይህ ድብልቅ አቀራረብ ትምህርቱን ይበልጥ ጥልቅና አስተማማኝ እንዲሆን ያደርገዋል። አስተማሪዎችም ከዓለም ዙሪያ የተውጣጡ የሂሳብና የሳይንስ ሊቃውንት ናቸው። በአጠቃላይ ጋውዝ የቤት ስራ ከመስራት ባለፈ የተማሪዎችን የማንበብ ችሎታ የሚያዳብር በቴክኖሎጂና በሰው ዕውቀት የታገዘ ዘመናዊ የትምህርት መሳሪያ ነው። የቲክቶክ ባለቤት የሆነው ባይት ዳንስ ከኋላው መኖሩ ደግሞ ለቴክኖሎጂው አስተማማኝ ዋስትና ይሰጣል። እስከዛሬ ሞክራችሁት ታውቃላችሁ? ካልሞከራችሁት ከፕሌይ ስቶር ላይ ፈልጋችሁ አውርዱና ሞክሩት። ቪዲዮውን ከወደዳችሁ ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። ቀጣይ በምን አይነት ቪዲዮ እንገናኝ? ኮሜንት ላይ ጻፉልኝ። ሰላም ሁኑ።